እመቤት ምትኩ ሲቪል ሰርቪስ እና የሰው ሀብት ልማት ኮሚሽን ምክትል ኮሚሽነር። ሪፎርሙ ያው እንደምናውቀው እንግዲህ እንደ ሀገር የመንግስት አገልግሎትና አስተዳደር ፖሊሲ ጸድቆ ወደ ስራ ተገብቷል። እንግዲህ በርካታ ነገሮችን በውስጡ የያዘ ነው። ትልልቅ ፒላሮችን የያዘ ነው ይሄ ፖሊሲ እንግዲህ እንደ ሀገር ሲተገበር ፖሊሲውን ተከትሎ እንደ ሀገር አዋጅ ወጥቷል። የተለያዩ በርካታ ስትራቴጂዎች ወጥተዋል። ስታንዳርዶች ተዘጋጅተዋል። በርካታ ማስፈጸሚያ ፕላኖች ወርደዋል እና ይህንን መነሻ አድርገን እንደ ክልል ሪፎርሙ እንዴት ነው የምንመራው የሚለው በትልቁ ውይይት የተደረገበት እንደ ኮሚሽንም እንደ አጠቃላይ እንደ ክልልም ዲስከስ የተደረገበት ነው። ማስፈጸሚያ ቅድም ተዘጋጅቶለታል። እንዴት እንምራው ማለት የሀገራዊ የመንግስት አገልግሎት አስተዳደር ፖሊሲ መነሻ አድርገን እንደ ክልል ደግሞ ወደ ተጨባጭ ስራው እንዴት እንግባ የሚል ማስፈጸሚያ እቅድ አዘጋጅተን የተለያዩ ኮሚቴ አደረጃጀቶችን ጭምር ፎርም አድርገን ወደ ተጨባጭ ስራው ገብተናል። እኛ እንግዲህ አሁን የቅድመ ዝግጅት ስራዎችን ነው እየሰራን ያለን። እንግዲህ ሪፎርሙ በአንዴ ጀምረ በአንዴ የምታጠቃልለው ተግባር አይደለም። ፌዞች አሉት። የቅድመ ዝግጅት ስራው ራሱን ጊዜ የሚፈጀው ጊዜ አለ። እንግዲህ በትንሹ ቢያንስ ለአንድ አመት ያህል በጣም ሲሪየስሊ ጊዜ ወስደህ ቅድመ ዝግጅት ስራ ላይ መስራት አለብህ። የትግበራ ምዕራፍና የማጠቃለያ ምዕራፍ ተብሎ በፌዝ የተከፈለ ነው። በእኛ ደረጃ እንግዲህ አጠቃላይ የአሁን ስራዎቻችን በጣም በርካታ የቅድመ ዝግጅት ስራዎችን እየሰራን ያለ። ከዚህ ውስጥ አንዱ እንግዲህ በዚህ መሀል ምን ይፈተሻል? ህጎች ይፈተሻሉ፣ ደንቦች ይፈተሻሉ፣ አዋጆቻችን ይፈተሻሉ። ማለት ሪፎርም ስንል ዝም ብሎ እንትን ላይ ያለ አይደለም። ወደ ዋና ወደ ተጨበጠ ተግባሩ መግባት አለበትና አሁን እኛ አዋጅ እየፈተሽን ያለ። አሁን በቅርብም በጣም ብዙ ግብአቶች እየተሰበሰበበት ነው። በዚህ መድረክም አንዱ አጠቃላይ የመንግስት ሰራተኛ አዋጅ ከዚህ ቀደም የነበረው ምንድነው የሚመስለው? አሁን ላይ ምን ላይ እናሻሽለው? ምን ጉድለት አለው? ከዚህ በፊት እንግዲህ ስንተገብረው እዚህኛው ላይ ብናየው እዚህ ብንፈትሸው የምንለው ሀሳብ አለና እሱን ግብአት እየሰበሰብንበት ነው ያለ። አንዱ የምናሻሽለው አዋጁ ነው። አዋጁ በዚህ ደረጃ እንደ ኮሚሽን ቲም ተደራጅቶለት ታይቶ ሰመራይዝድ ተደርጓል። ነገር ግን ደግሞ አሁንም ግብአቶች ይሰበሰቡበታል ማለት ነው እስከ መጨረሻው ምክር ቤቱ እስኪያጸድቀው ጊዜ ድረስና አንዱ የዚህ መድረክም አጀንዳ እሱ ነው። የአዋጅ ዝግጅት አንዱ ነው በቅድመ ዝግጅት ስራችን። ሌላኛው ፍኖተ ካርታ ነው። እንግዲህ ይሄ ሪፎርም ምንድነው ሊሰራ ያሰበው የሚለው ከመጀመሪያ እስከ ማጠናቀቂያው ምዕራፍ በፍኖተ ካርታ መካተት አለበትና የፍኖተ ካርታም ዝግጅት ቲም ተደራጅቶ እየተሰራ ያለበት ሁኔታ ነው ያለ። አጠቃላይ እንትን የሚያሳየው እዛ ላይ ስለሆነ ስዕሉንና በዚህ ደረጃ ስራዎች እየተሰራ ነው ያለ። በዚህ መሀል ወደ ዋናው ወደ ሪፎርሙ እንትን ተግባር ስትገባ እንግዲህ አደረጃጀቱ ይፈተሻል። እንግዲህ ተቋማት በዚህ ደረጃ የምናስበውን ተግባር እንደርስበታለን ያልነውን የምንፈልገውን ውጤት አሁን ቅድም ሲነሳ ነበር መድረካችን ላይምና ያንን ሊሸከም የሚችል ስትራክቸሮቹ፣ ሲስተሞቹ፣ ስታንዳርዶቹ በጣም በርካታ ነገሮች የሚፈትሽ ነው ማለት ነው ይሄ ሪፎርምና በዚህ ደረጃ እንግዲህ ባንዴ ሁሉም ተቋማት ሪፎርሙን ተግባራዊ ያደርጉም። በፌዝ ነው የምንገባው። የመጀመሪያው 8 ተቋማት በመጀመሪያ ፌዝ ይገባሉ ብለን ለይተናል። እነዚህ ተቋማት ተዋረዳቸውን ጠብቀው እስከ ታችኛው መዋቅራቸው ድረስ በርካታ የግንዛቤ ስራ ተሰርቶ ጠንካራ አደረጃጀት ተፈጥሮ ጠንካራ ተግባር ኮሚቴ አደረጃጀት ተወሎ ኖሮት እየተገመገመ የሚመራ ተግባር ነው። እንደ ክልል እንግዲህ አጠቃላይ ከፍተኛ አመራሩ ፎር አመራሩ እየገመገመው የሚመራው ተግባር ነው። ይሄን ተግባር ብለን የምናስበው አሁን የቅድመ ዝግጅት ስራዎችን እየሰራን ያለንበት ሁኔታ ነው ያለ። በዚህ ደረጃ ወደ ዋና ወደ ተጨበጠ ስራ ሲገባ ሪፎርም ማለት እንግዲህ መነሻው ምንድነው? ምንም ይሁን ምን ንጹህ አገልግሎት ለተገልጋዩ ማድረስ ነው። በቃ አሁን አገልጋይ ተቋም አለ፣ ተገልጋይ አለ። ይሄ በጣም ሴፍ በሆነ መንገድ ሰው ያለ ምንም መንገላታት ያለ ምንም እንከን አገልግሎቱን ማግኘት ነው። ከዚህ ጋር ተያይዞ ምን ይመጣል? ዲጂታላይዜሽን ይመጣል። አንዱ ሪፎርሙ በጣም ዲጂታል ሲቪል ሰርቪስ ብሎ ነው የተነሳው። ሰርቪሶቹን በሙሉ ማዘመን አለብን። በምን? በዲጂታል። ይሄን ለማድረግ እንግዲህ ተቋማት አንዱ ወደ እንትኑ ስንገባ ማቹር የሆነ ሲስተም ሊኖራቸው ይገባል። ዲጂታል በሆነ ሰርቪሳቸው ዲጂታል ሆኖ መቅረብ መቻል አለበት የሚል አንዱና ክሪቲካሉ የሚነሳ ነው። በዚህ ደረጃ ሪፎርሙ ከምንም በላይ የተቀላጠፈ አገልግሎት ለተገልጋዩ ማቅረብ አለበት ነው። በቃ በዚህ ልክ ሆኖ ለመምጣት በርካታ ስራዎች ይጠበቃሉ ማለት ነው። ከተቋማትም በርካታ ተግባር ይጠበቃል። ከሰራተኛውም ደግሞ ያንን ሪፎርም ሊሸከም
የተዘጋጀ ሰራተኛም ሆኖ መጠበቅ ያስፈልጋል ማለት ይሄ ማለት ሌላ አይደለም ብቁ ሆኖ መገኘት ያስፈልጋል ማለት ነውና ሁሉም የየድርሻውን የሚጠበቅብን ኃላፊነት እንዳለ ያሳየናል። ከዚሁ ጋር ተያይዞ አንዱ የሪፎርሙ አካል የሆነው ምቹ የስራ አካባቢ መፍጠር ነው። ምቹ የስራ አካባቢ ለመፍጠር አሁን በትልቁ የሚነሳው ሰራተኛው ከባቢው ምቹ መሆን አለበት ነው አንዱ ክሪቲካሊ ችግር እየሆነ የነበረው አሁን ትንሽ መሻሻል እየመጣ ያለው ከህፃናት ማቆያ ጋር ተያይዞ ነው። እንደኛ እንግዲህ እንደ ኮሚሽን መመሪያ አዘጋጅተን አውርደናል ማለት አስገዳጅ ነው። የህፃናት ማቆያ ተቋማት የከባቢያቸው ላይ በቃ ሳይቸገሩ ሰራተኛው ሳይቸገር አገልግሎት መስጠት እንዲችል እንዳያስብ ቤቱ ላይ የሆነ ሀሳብ ጥሎ እንዳይመጣ በአካባቢው መመቻቸት አለበት ነው። በዚህ ደረጃ እንደኛ ኮሚሽን የራሱ የኮሚሽኑ ስታንዳርዱን የጠበቀ በዚህ አመት ነው ላውንች ያስደረግነው አሁን ኦን አድርገናል ማለት ነው። በዚህ ደረጃ እስከ ታችኛው ያስተዳደርገናችን በሰባት ተቋም ሰባት መምሪያዎቻችን ላይ አፕላይ ተደርጓል ማለት ነው። የሚያስገኘው ጠቀሜታ በእጅጉ የላቀ ነው። አንደኛ ሰራተኛው ሳይጨነቅ ሌላ ሀሳብ ሳይገባ በሙሉ አቅሙ አገልግሎት ይሰጣል ማለት ጥቅሙ ከአገልግሎት አሰጣጥ አኳያ ስንመዝነው በእጅጉ ትልቅ ሚዛን ያለው ነው ብዬ አስባለሁ። ከዚሁ ጋር ተያይዞን አሁን ተቋማት የጀማመሯቸው ስራዎች አሉ። አሁን ስታይ መሻሻል አለ እውነት ለመናገር በህፃናት ማቆያ ተቋማት ላይ ስታይ ቢሮዎች ላይም ስታይ ዞኖችም ላይ ስታይ በጣም መሻሻል አለው ታችኛው ያስተዳደር እርከን ድረስ ይሄን በጣም አግሬሲቭሊ መሰራት አለበት ብዬ አስባለሁ። ከዛ ባሻገር ለሰራተኛው አሁን ቢሆን ምቹ የስራ አካባቢ መፈጠር አለበት። ካፌዎቻችን መፈተሽ ያስፈልጋል። አሁን እኛ የጀመርነው አለ ክልል ተቋማት ላይ እየጀመሯቸው ያሉ በተመጣጣኝ ዋጋ ሰራተኛው ሰርቪሱን ማግኘት የካፌ አገልግሎቱን ማግኘት የሸማቾችን ማየት ማለት ኑሮ ውድነቱን ለመቋቋም በሚያስችል ደረጃ ምቹ የስራ አካባቢ እንፍጠርለት ለሰራተኛው ስንል ተቋሞቻችን መፈተሽ ያስፈልገናል። ምን ሀብት አለን? ምን አቅም አለን? አሁን ዝም ብለህ እንትኑ ላይ ብቻ ሳይሆን ፎከስ የምታደርገው ያለንንም አቅም አጣጥመን መጠቀም አለብን ብዬ አስባለሁና ካፌዎቻችን የሸማቾችንም ያሉትን አቅሞች ሁሉ እንደው ሰራተኛው ዝቅ ባለ ነገር ሰርቪስ የሚያገኝበትን ተጣጥሙ በዛ ደረጃ ከአገልግሎት አሰጣጡ ላይ ያው ተጽዕኖ ስላለው ብዬ ነው። በዛ ልክ ምናተርፈው ትርፍ ስላለ መፈተሽ ያስፈልጋል ብዬ አስባለሁና እነዚህ ሁሉ ያካተተ ነው። የስነ ምቾት ስንል የሰራተኛውን ሴፍ ሆኖ አገልግሎት እንዲሰጥ ለማድረግ ትልቅ እድል ይፈጥራል ብዬ አስባለሁና በዚህ ልክ የተጀመሩ ስራዎች መልካም ናቸው። ቀጣይ ግን የበለጠ አጠናክረናቸው መንቀጥል ይሆናል ብዬ አስባለሁ። እንደ ጥቅል ግን የሪፎርሙ ተግባር እንደ ክልልም በከፍተኛ አመራሩ እየተገመገመ የሚመራ ተግባር ነው። ቅድመ ዝግጅቱ እንግዲህ በተሟላ መንገድ ወደ ስራው እየገባን ነው። ቀጣይ ደግሞ ተጠናክሮ የሚቀጥልበት መንገድ ይፈጠራል ብዬ አስባለሁ። አሁን በ10 ወር ነው እየገመገመን ያለ በዚህ የ10 ወር ውስጥ ምንድነው የነበረው እንደ ተቋም ያለን ጥንካሬ የነበሩ ጉድለቶቻችን የሚለውን በልኩ እየገመገምን ያለንበት ሂደት ነው ያለ። ከዚህ አኳያ ስናይ እንግዲህ እንደ ኮሚሽንም በየደረጃው እንግዲህ ያቀድናቸውን እቅዶች ወደ መሬት ለማስነካት ሰፊ ጥረቶች ሲደረጉ የቆየበት ሁኔታ ነው ያለ። በዚህ ደረጃ እንደኛ ኮሚሽን እንግዲህ ተገልጋይ በጣም በርካታ ተገልጋይ ነው ወደ ኮሚሽኑ በተዋረድም ባለው የሚመጣውና በዛ ልክ አገልግሎት በመስጠት በኩል ምንድነው የምንመስል ነበር ምንስ ጉድለት ነበረብን የሚል በልኩ የታየበት ነው። በርካታ መመሪያዎችን ያየንበት የፈተሽንበት ስናነሳ ምን ያህል ችግር ፈታን ብለን ያየንበት የመልካም አስተዳደር ራሱን ችሎ አቅዶ የትኞቹን ፈታን የትኞቹ ቀሩን ብለን እያየን ያለንበት ሁኔታ ነው ያለና እኔ በትልቁ አሁን በተሟላ መንገድ አሁንም ድረስ አገልግሎታችን ላይ በጣም በርካታ ስራዎችን ብንሰራ አሁን ሰፊውን ስራ የቅድመ ዝግጅት ስራ ነው። በተለይ ሪፎርሙ ላይ እየሰራን ያለን መመሪያዎቻችን እየፈተሽ ነው፣ ስትራክቸሮቻችን እየፈተሽ ነው፣ ጥናቶች እያስጠናን ነው። አሁን ጥቅል የአገልግሎት አሰጣጥ ያለንበት ቁመና ምን ይመስላል ብለን ከዩኒቨርሲቲዎችም ጭምር ጆይን እንዲያደርጉን አድርገን ጥናት ሁሉ ለማስጠናት አሁን ጥረት እያደረግን ያለንበት ነው ያለ። እንደ ዞኖቻችንም ወርደን ለመደገፍ ለማገዝም የሞከርንበት አመት ነው። በዚህም ውስጥ ሆነን ግን ደግሞ ለመደጋገፍ ያሉ ጉድለቶችንም ዘው ቦታውም ድረስ ሄዶ ለመተጋገዝ የተሄደበት ርቀት መልካም ነው ብለን ያየ ነው። ከዛ ውጪ አሁንም ድረስ ግን አገልግሎት አሰጣጣችን በዚህ ያህል ልክም ብንሄድ አሁንም ደግሞ ጉድለቶች ያሉት ነው በደንብ ማየት መፈተሽ የሚገባን ነው በሚልም ያየንበት ሂደት ነው ያለ በመድረኩ ማለት ነው። እስከታችኛው ያስተዳድርከን ያው እንትናችን ዲጂታላይዝ አይደሉም ሰርቪሶቻችን ማለት ነው። አሁን ክሪቲካሊ እየተነሳም ያለው የዲጂታላይዜሽን
ለነገ ማይባል ተግባር ነው ማለት ሁሉም ነገር እስከ ታችኛው ያስተዳድርከን ሳትቸገር የመረጃ ስርዓቱን ልውውጥህም ጠንካራ ሆኖ መሰራት አለበት ነው። ከዲጂታል አኳያ ያለው ክሪቲካል ነው፣ ቀጣይ መፈታት አለበት በሚል ነው እንደ ኮሚሽን የጀመርነው ነገር አለ። አሁን በዚህ ደረጃ አንዱ የሪፎርሙ አካል ሆኖ ተጀምሯል። ግን ይሄ ተጠናክሮ እስከ ታችኛው ያስተዳድርከን መሬት መንካት አለበት ነው። በዚህ ልክ ትኩረት ተሰጥቶ መሰራት ያለበት ተግባር ነው። ከዛ ባሻገር እኔ አሁንም ቢሆን በጣም ትልቁ ቅድም ስናነሳው እንደነበረው ስነ ምቾት መጠበቅ አለበት። የሰራተኛው የወጡ ህጎች፣ መመሪያዎች ተግባራዊ መደረግ አለባቸው።